ሰላም ሰላም የዩቲዩብ ቻናል የቤተሰቦች እንዴት ናችሁልኝ? ሁሉ ሰላም ሰላማችሁ ይብዛልኝ። እንግዲህ እዚህ ጋር የምታዩት ሽንኩርት፣ ነጭ ሽንኩርት፣ ከዝበራ፣ ሽበት እነዚህን ነው የምታገኙት ማለት ነው። ዛሬ ቶና እና ሽፍ ነው የምንሰራ። ቶና ይህንን ነው የሚመስለው ማለት ነው። እንደምታዩት ሌሞን ትንሽ ጨምቀን እንጨምርበታለን። ይህንን ይመስላል። ሌሟችን ጨመር እናደርግበታለን። ሌሞናችን እንግዲህ ሁሉም ቦታ ስራ ትሰራለች። እንደምታዩት እንግዲህ ትንሽ ሚክስ አድርገነው እናስቀምጣለን ለተወሰነ ሰዓት ማለት ነው። እዚህ ጋር እያቁላላሁት ነው ያለሁት። ሽንኩርቱ የበሰለ ሽበት እና እነዚህን እንትኖቹን ጨማመርኩበት ማለት ነው። ትንሽዬ ህልም ጣል አደረግኩበት ለጣዕሙ አሪፍ ነው። ቲማቲም እንደዛውም ሚክስ እናደርግና ትንሽ ክድን አድርገን እናስቀምጣለን። በነገራችን ላይ እኔ ከድኜ ሲያስቀምጥ እናንተን አላሳየሁትም፣ ምክንያቱም ስለማይመች ለማሳየት ላሳይ አልሞከርኩትም። እዚህ ጋር ደግሞ ቅመማቶችን እየጨመርኩበት ነው። ፍልፍል አስወድ፣ ከሞን፣ እነዚህ የሚያስፈልጉኝን ሁሉ እየጨማመርኩበት ነው ማለት ነው። ያው ስሙን ታውታላችሁ ብዬ ነው የቅመሙን ስም ማልጠራላችሁ። ከሁሉም ትንሽዬ ጨመር አደረግኩበት ማለት ነው። እዚህ ጋር ከሞን ነው እንግዲህ ጨመር አድርገንበት ከዛን ትንሽ እሳት እንዲመታልን እናደርጋለን። ከድነን እናስቀምጣለን ለተወሰነ ሰዓት እንዲበስል ቅመሙ ሽንኩርቱ አንድ ላይ ትንሽ ታሽቶ እንዲበስልልን እናደርጋለን ማለት ነው። የተወሰነ ሰዓት ቅመሙ በደንብ መታሸት ስላለበት ከሽንኩርቱ ጋር እዚህ ጋር እንግዲህ እንደምታዩት አሁንም እየበሰለ ነው ማለት ነው። በደንብ መብሰል አለበት፣ ምክንያቱም ሽንኩርቱ መታየት የለበትም። ትንሽዬ ውሃ ጣል አደረግኩበት። ከዛን እንግዲህ እንዲሁ ከድነን አስቀምጠን ትንሽ ተክተክ ይበል። እዚህ ጋር ትንሽ የጭሱ እንትኑ አስቸግሮኝ ብዙም ለካሜራ ምናምን ነገር አይመችም እና ይቅርታ እንግዲህ የካሜራ ጥራት ትንሽ የሚያጥረኝ ይመስለኛል። እናንተም በአስተያየታችሁ በኮሜንት አስቀምጡልኝ። እዚህ ጋር ቶናለኝ፣ ቶናውን እጨምርበታለኝ። እንደምታዩት ጨመርኩበት ማለት ነው ቤተሰብ። ከዛ ሚክስ እናደርግና የተወሰነ ሰዓት አሁንም ቶናና እንትኑ ቁሌቱ አብሮ እንዲበስል ትንሽ እናስቀምጣለን። ከዛን ይበስልልናል ማለት ነው። ትንሽ ሌሞን ያብስ 1-2 ፍሬ ጨመርኩበት። ሌሞን ያብስ ማለት ሎሚ ነው፣ ታውቁታላችሁ መቼም። እሱን ጨመርኩበት ትንሽ። ይህንን ይመስላል። እሱን ከጨመርኩበት በኋላ የተወሰነ ውሃም ጠብ ስላደረግኩበት ቆንጆ ነዋል ብዬ ነው የማስበው። እንግዲህ እንደምታዩት ነው። ዋው ማሻላ ነው። ትንሽ አንድ ማጂ አደርግበታለሁ ማለት ነው። ከዛን የተወሰነ ሰዓት አሁንም እሳት እንዲመታ እናደርጋለን። እኔ ቶናው ተሰባብሮብኛል። መጀመሪያውኑ ከእቃ ሳወጣ የተሰባበረ ቶና ነው የነበረው፣ ብዙም ይሄን ያህል አይደለም። ከዛን ውሃ ትንሽ ስለሚያስፈልግ ውሃ ጨመርኩበት ትንሽዬ። በነገራችን ላይ ይቅርታ እንግዲህ ተንተባተብኩባችሁ ይመስለኛል። ሎሚያችን የሚገርም እኮ ነው። ሎሚ ትምህርት ቤት እንማራለን። እዚህ ጋር ከምግቡም ጋር እዚህ ጋር ከኛ ጋር ተለይቶ አቅም ሎሚያችን በጣም የሚገርም ነው የምር። እኔ አንዳንዴ ይገርመኛል እና ሎሚ መድኃኒት ነው ለሁሉም ማለት ነው። እዚህ ጋር ትንሽ እንትን ጨመርኩበት ለጣሙ ማለት ነው። ለጣም አሪፍ ስለሆነ ጨመርኩበት።
ቃሪያ ማለት ነው። የሚያቃጥል ሳይሆን ፍልፍል ሄሎ ይባላል። እንግዲህ የምታውቁት ታውቁታላችሁ። ጨመርኩበት። ከዛን በቃ እየደረሰ ነው ማለት ነው ቤተሰብ። አሁን መብላት ነው የምቀረው። ሩዝም ተቀቅሎ ተዘጋጅቶልናል። አሁን ሊበላ ብሏና ይበላል ማለት ነው። አሁን ብዙም እንትን አይልም፣ እሳት መጥቶልኛል። ሩዝም ይሄንን ይመስላል። ሩዙን ስቀቅል ስላላሳየኋችሁ እንግዲህ ይቅርታ። እና ሩዙም በስሎ እዚህ ጋር ተዘጋጅቷል ማለት ነው። አሁን መብላትና መብላት ብቻ ነው የሚቀረው ማለት ነው። ቤተሰብ ቪዲዮዬን ሰብስክራይብ፣ ኮሜንት፣ ሀሳብ አስተያየታችሁን አስቀምጡልኝ። ስለምታበረታቱኝ ሁሉ ስለምታደርጉልኝ ሁሉ እጅግ አድርጌ አመሰግናለሁ። ባይ ባይ።